ሰላም ቤተሰቦች፣ ይህ ሴቶች ለምን ክብደት ማንሳት አለባቸው ከተሰኘው ተከታታይ ክፍሎች የመጀመሪያው። የዛሬው መልእክታችን ክብደት ማንሳት ለሴቶች ከሚሰጠው የአጥንት ጥንካሬ አንጻር የተያያዘ ይሆናል። ምክንያቱም የክብደት ማንሳት ስልጠና ስለ መልክ ብቻ አይደለም፣ ተክለ ሰውነት ላይ ብቻ ያተኮረም አይደለም። የራስን ጤንነት ስለመጠበቅ ነው። ረጅም ዕድሜ ያለ ችግር ስለመቆየት ነው። በራስ ስለመተማመን ነው። እንዲሁም የወደፊት ኑሯችንን ከጥገኝነት ነፃ ማድረግ ነው። በዚህ ተከታታይ መልእክቶቻችን በሳይንስ በተደገፈና ከተጨባጭ ሁኔታዎች በመነሳት ክብደት ማንሳትን አንዲት ሴት ከምትወስዳቸው ዋነኛ የጤና ውሳኔዎች ውስጥ አንዱ መሆኑን እንዳለበት እናብራራለን። ሴቶች ከ30ዎቹ ዕድሜያቸው ጀምሮ የአጥንት ጥቅጥቅነት ወይም ቦን ዴንሲቲ የምንለው መቀነስ ይጀምራል። ይህ ደግሞ ሜኖፖዝ ላይ ሲደርሱ የመቀነሱ መጠን እየጨመረ ይሄዳል። ግን ጥሩ ዜና ደግሞ አለ። ይኸውም ክብደት ማንሳት የአጥንትን ጥቅጥቅነት የመቀነሱ ሂደት እንዲቀንስ ከማድረጉም አልፎ የአንዳንድ ሴቶች ቦን ዴንሲቲ እንዲጨምርም ያደርጋል። ክብደት በሚያነሱበት ጊዜ አጥንቶቻቸው ላይ ጫናን ያሳድራል። ይህ ጫና በምላሹ አጥንቶቹ ጠንካራ ሆኖ መገኘት ለጫናው ምላሽ ይሰጣሉ። ጥንካሬያቸውም እየጨመረ ይመጣል። ያ ማለት በትንሹ ከመሰበር ያድናል። ስለ አጥንት በሽታ የመጋለጥ ዕድል ይቀንሳል። እንዲሁም የወደፊት ዕድሜ መጨመር አጥንትን ብዙ አያውከው። አሁን በምናወራበት አንጻር የክብደት ማንሳት ስልጠና ጡንቻን በትልቁ አሳድጎ መታየት አይደለም፣ የወደፊት ህይወትን ስለመጠበቅ ነው። እህቶቻችን ሆይ ጡንቻ ማዳበርን አንዱ የኑሮ አካላችሁ ይሁን ባይ ነን። ምክንያቱም ስለምንወዳችሁ ነው።